የሩዝ ውሃ ስትሰሪ ተሳስተሻል። አዎ ተሳስተሻል። ለዚህ ነው በደም ፀጉርሽ ላይና ቆዳሽ ላይ ትልቅ ለውጥ ያላየሽው። ዛሬ ትክክለኛው የሩዝ ውሃ አሰራር በ3 መንገዶችን ይዤልሽ መጥቻለሁ። እንዲሁም ጠቅላላው አጠቃቀም ከጥንቃቄዎቹ ጋር አብሬ ይዤ በዚህ ቪዲዮ አካትቼልሻለሁ። አንቺ ብቻ ቪዲዮውን እስከ መጨረሻ በማየት ፀጉርሽ ላይ እንዲሁም ቆዳሽ ላይ ፈጣን ለውጥ ተመልከቺ። አንደኛ፣ የመዘፍዘፍ ዘዴ። ለማዘጋጀት ፈጣኑ መንገድ ሲሆን አሰራሩም ግማሽ ሲኒ ሩዝ በደንብ ይጠቡት። ከዛም የታጠበውን ሩዝ በጎድጓዳ ሳህን ውስጥ አድርገው ከ2 እስከ 3 ብርጭቆ ንጹህ ውሃ ይጨምሩበት። ለ30 ደቂቃ ያህል ዘፍዝፈው ያቆዩት። ውሃው ነጭ ሲሆን አጥልለው በስፕሬይ ቦትል ውስጥ ያደርጉት። ሁለተኛው መንገድ የማፍላት ወይም የማቆየት ዘዴ። ይህ ዘዴ ይበልጥ ውጤታማ ነው። ሩዙን ካጠቡ በኋላ በውሃ ዘብዝፈው ለ24 ወይም ለ48 ሰዓታት በክፍል ውስጥ ያስቀምጡት። ውሃው ትንሽ የመብላት ወይም ቦምዘዝ የማለት ጠረን ሲያመጣ አጥልለው ፍሪጅ ውስጥ ያስቀምጡት። ጥቅሙ ይህ ዘዴ በሩዝ ውስጥ ያሉት ንጥረ ነገሮች ይበልጥ እንዲወጡና የራስ ቅልን ፒኤች መጠን እንዲያስተካክሉ ይበልጥ ይረዳል። ለዚህም ውጤታማ ለውጥ እናያለን። ሶስተኛው መንገድ የመቀቀል ዘዴ። ሩዙን ከተለመደው በላይ ውሃ ጨምረው ይቀቅሉት። ሩዙን በደንብ ከመብሰሉ በፊት ከላይ ያለውን ነጭ ወፍራም ውሃ አጥልለው ይውሰዱ። ውሃው በጣም ወፍራም ስለሚሆን ከመጠቀሙ በፊት በትንሽ ውሃ አቅጥነው ይጠቀሙ። ጠቅላላ የሩዝ ውሃ አጠቃቀም ለፀጉር። ፀጉሩን በሻምፖ ታጥቦ ከጨረሱ በኋላ የሩዝ ውሃን በፀጉሩና በራስ ቅሉ ላይ አፍስሱት። የሚቆይበት ጊዜ ለ10 እስከ 20 ደቂቃ ያህል ማሳጅ ካደረጉ በኋላ በንጹህ ውሃ ወይም ያለ ሻምፖ ይለቅለቁት። ጥቅሙም ደግሞ ፀጉር እንዳይበጣጠስ የሚያደርግ አኖሲቶል የተባለ ንጥረ ነገር ስላለው ፀጉርን ያጠነክራል፣ ያበቅላል፣ እንዲሁም ያለሰልስልናል። ለፊት ቆዳ እንዴት እንጠቀም ለሚለው ደግሞ አጠቃቀሙ ፊቶን በሳሙና ከታጠቡ በኋላ ጥጥ በሩዝ ውሃ ነክረው ፊትዎን ይጥረጉ። ጥቅሙ ደግሞ ፊት ላይ ያሉ ትላልቅ ቆዳዳዎችን ወይም ፖርስን ያጥባል፣ ቆዳን ያጠራል እና ብጉርም እንዲሁም ነጠብጣቦችን አጥፍቶ ብሩህነትን ይሰጣል። ጥንቃቄዎች ማድረግ ያለብን። ለደረቀ ፀጉሩ በጣም ደረቅ ከሆነ በሳምንት ከ1 ጊዜ በላይ ይጠቀሙ። ፕሮቲን ስለሚበዛው ፀጉርን ሊያደርቅ ይችላል። ጠረን። የቆየው የሩዝ ውሃ ሽታ ካለው ጥቂት ጠብታ የሎሚ ጭማቂ ወይም የብርቱካን ልጣጭ በማፍላት ደስ የሚል መዓዛ እንዲኖረው ማድረግ ይቻላል። አብራችን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምንስራላችሁ ሀሳባችሁን ኮሜንት ላይ ጻፉልን። እናመሰግናለን።